ባጠገባ ብታልፍ የገርጂውን እገድላለሁ። አፍሽን ዝጊ። ደግሞ ፈርቼ ሳይሆን ወንድሜ ማስቀየም ስለማልፈልግ ነው እንጂ እዚሁ ነበር የምነጥፍሽ። ሂስትሪ እኮ አሳይመንት ሰጥቷል እና ተመካከሩበት ብሎ ምንድን ነበር? ኢትዮጵያ በቀኝ ብትገዛ ይሻላል ወይስ ባትገዛ ይሻላል በሚለው ሐሳብ ተከራከሩበት ብሎ ምንድነው የሚያስቷችሁ? ምን ተፈጥሮ ነው? እሺ እናት ፋንታ ምንድነው? ቲቸር ኢትዮጵያ በቀኝ ብትገዛ ወይስ ባትገዛ በሚል ሐሳብ ክርክር ጀምረን ደረሳችሁ ታዲያ? ያው ሁላችንም እንደምናውቀው ካሉት የአፍሪካ ሀገራቶች ውስጥ ኢትዮጵያ በቀኝ ያልተገዛችና ለሌሎች ሀገርም ተምሳሌት የምትሆን ሀገር ነች። ለዚህ ምሳሌ የሚሆነው ደግሞ አድዋን መጥቀስ በቂ ነው ብዬ አስባለሁ። እሺ ጥሩ እናት ፋንታ፣ ራሄል ሀሳብ አለሽ መሰለኝ። እኔ ግን ሀሳብ አለኝ ቲቸርዬ። ሀገራችን ቀኝ ለመገዛቷ ለኛ ምንም ጥቅም የለው። እንደውም ቀኝ ብትገዛ ይሻለን ነበረ። እስቲ ራሄል አንድ ጥያቄ ልጠይቅሽ። ቀኝ ብንገዛ ምን ጥቅም አለው? ኦ ቲቸርዬ በጣም ብዙ ጥቅም አለው። በቴክኖሎጂ እናድግ ነበረ። ሲቀጥል ደግሞ ወጣቱ የሚፈልገውን ትምህርት፣ ስራ ሰርቶ ውጤታማ ይሆን ነበረ። ሀገራችንም ድሃ ከመባል ይጠቅመን ነበር። እስቲ ሰለሞን ሀሳብ አለ መሰለኝ፣ ቀጥል። እሺ ቲቸርዬ አመሰግናለሁ። በመጀመሪያ ደረጃ ባንፈልገው በነጮች አስተሳሰብ፣ አለባበስ፣ አነጋገር ብቻ ሁሉም ነገር እነሱን መስሎናል። እስቲ ሁላችሁም ራሳችሁን ተመልከቱ። ከፀጉር ቁርጣችን፣ ከአለባበሳችን፣ ባህላችንን፣ ወጋችንን ሁላችንም ረስተናል። ስለ የትኛው ቀኝ ግዛት ነው የምንኖረው? እኔ አልገባኝ። እናትም ክዶ አባትም ማመን አለን። እሺ ተማሪዎች ያነሳችሁት ሀሳብ ጥሩ ነው። መምህራችሁ ስትመጣ በሰፊው ታወያያችኋለች። ደህና ሁኑ። ኧረ ጃምቦ ግን አንተም እንደሌሎቹ ትምሩ ምናምን ኧረ አይነፋም። ምን እሺ ነው አንተ ዝም ብለህ የምታወራው? ያማል። በቃ ካልኪ ይቀራል። ግን ምን እሺ ነው የጠፋው? ኧረ አለው ለመናፈቅ ነበር እባክህ አልተሳካም። አይ እና አሁን ወጣም በለ። ኧረ እኔ እዚህ ልቆይ፣ አንተ ወጣለህ። ፒስ በቃሽ። ወይኔ ዝናብ ቀጠቀጠኝ። አንቺ ለቦስ ነሽ ነው? ኧረ ምን ቀደም እኮ ስራ እየሰራሽ ስለነበረ ዝም ብዬ መጣሁ። ላይብረሪ ነበር ደግሞ ትመጪ ነበር። ሜላትስ? ለነገሩ እውነትሽን ነው። አንዳንድ አካላቶች ስለ ትምህርትና ስለ ላይብረሪ ሲነሳ ያቅለሸልሻቸዋል። ጀመርሽ ደግሞ ሊጨቀጭቀኝ ደግሞ እነግርሻለሁ። ምን ሳልጋብዥኝ መሆን አለበት? ኧረ እባክሽ ነው አለቅም። ከጊዜ ወደ ጊዜ እየጠፋኝ ነው። ምንም በተመለከተ አብራሪልኝ። ስለ ጃምቦ ማለት ከውጤቱ መቀነሱ፣ በጣም ከሚወዱ ጓደኛው መለያየቱ፣ የጸባይ ለውጥ ማምጣት አለቅም። የዚህ ሁላ መንስኤ እኔ ነው መሰለኝ። ይህ በጭንቀት ፈነዳ። አረጋጊ በቃ። እና ምን አሰብሽ? ያሰብኩትማ ሄጄ ጃምቦ ማናገር ነው። ግን ደግሞ እንደዛ እንዳላረግ ሰሌ ቢቀየም እየፈራሁ ሰሌ እንዳላጠፋራል። ጭንቀት መፍትሄ አይሆንም። መፍትሄ እንፈልግለታለን።
አሁን ተነስና ወደ ክላስ እንሂድ። ኧረ አልሰማሁሽም ማለት እናሽ ወዴት እባክሽ ሜዳ ሰቀለል እየሄድኩ ሊደስ በለው ወዴት ሜጃ ላይ መለሽ ነው ያለች እና ያንተና የጃምቦ ነገር እንደዚህ በትንሹ ተገታ ማለት ነው? ኧረ በድንግል ሳሚ ምን እሺ ነው የተዘጋ ፋይል የምከፍተው ፍታ በቃ ድንግልን አልፈታምሽ። ቆይ ያንተና የጃምቦ ጉዳይ እንደዚህ ባጭሩ መዘጋት ነበረበት? በቃ እሱን ክላስ የሌለ ደብሮ ሰቀብላል። በቃ ሄዱና ፒስ ፍጠሩ። ኧረ በድንግል ምን አድርግ ነው የምትለኝ? ቆይ እንጂ ለሱና ለቤተሰቦቹ ማሰቢያ አይደለ ጥፋቴ በቃ ፍታኝ። ምንድነው ደግሞ ጥፋተኝነት ከተሰማው ለምንድን ነው እሱ መጥቶ ይቅርታ ማይጠይቀኝ? ልንገርህ አንተም እኔም ሲጀመር ሁላችንም ማስመሰሎች ብቻ ነን። እሺ ዛሬ እነዚህ ልጆችማ የሆነ ነገር በክትባት መልክ ተሰጥቷቸው እኔ ምን አገባ ክላስ ሄጄ ተፍ አለኝ። ምረት አስናር እንዴ እየጠራሁሽ አይደል እንዴ? ምንድነው የምትመናገር? ማለት መስማት አለ መስማት እኮ መፍትሄ ይሰል ማይንድ ተራው እነዛ ገብራበሮች ይገኝ ስለሱ አይመለከትሽም። አሁን ባለፈው ያወራንበት ጉዳይ ከምን ደረሰ? የቱ ጉዳይ? እኔ ምረት ከናንተ ጋር ጉዳይ ይለኝ። ቆይ አንቺ ራስሽን በምን ሂሳብ እያሰብሽ ማን ነው የምትይው? መቼም ትምህርት የተማርክ ምረትን አላውቃትም ማለት ከባድ ቢሆንም ማንሽ ለሚለው ጥያቄ ምህረት ንጉሴ ይባላል። ከኔ ጋር በማውራት በጣም እድለኛ ነኝ። ምህረትዬ አንቺ ማለት እኮ ቆንጆ ውብ አማላይ ሰይጣን ነሽ። እኔ ምረት ነኝ ሰይጣን? ለነገሩ እኔ ጥፋተኛ ንጉኝ ተፈጠረ ከዝንብ ጋር ቁሜ ማውራት ምረቆ ሻሻ። አንቺ ይኸውልሽ አትመናገሪ። ይኸውልሽ የምወደው ጓደኛ የሚወዳት ልጅ ጓደኛ ነሽ ብዬ ነው እንጂ እዚህ እንደሰጣ ልብስ ነበር አራግፌ ማሰጣሽ። ምን ትመስላለሽ? በራብ እሺ አምር ነው የምፈልገው። ይኸውልሽ ባለፈው ያወራንበት ጉዳይ መሰለኝ። እናንተ ግን ትንሽ አይደብራችሁም? ቆይ በእናንተ ምክንያት ትምሮን ሲገታው እንዴ እናንተ ሰዎች ለምንድን ነው ከኔ ራስ የማትወዱት? ጓደኛ እኮ እኔ ሳይሆን እናት ፋንታን ነው የወደደው። አረ ወዴት በዘጠነኛው ሰዓትማ ላሻትኝ አንቺ አይደለሽ እንዴ? ቆይ አይመጡንሽም ትበዥባቸዋለሽ ምናምን እያልሽ ስታቀሳስሪ ነበረው። ይኸውልህ ከኔ ከምረት ጋር ስለ እንደዚህ አይነት ጉዳይ ባታወራኝ በጣም ነው ደስ የሚለኝ። ይኸውልሽ አሁን እሱን ተይውና ማለት ምን ላይ ደረሳችሁ? እውነቴን ነው። ላንተም ሆነ ለጃምቦ እናት ፋንታ ተበዛባቸዋለች። እንደውም ነጭ ነው የምናገረው። አንቺ ምን እሺ ነው በስነ ስርዓት አናግር። አላቅም አንተ በውስጥ እግር ነው እንዴ የምትሰማው? ከጨረስን ብንሄድ ደስ ይለኛል። ማነው ተራ? ይኸውልሽ በስነ ስርዓት የማታናግሪኝ ከሆነ ማለት ነው እሺ። ደግሞ ስሜ ሳሚ ነው ኩታራው አይደለም እሺ። በትክክል የማትጠሪኝ ከሆነ ከዚህ በኋላ አስቀይምሻለሁ እሺ። እሺ ለማንኛውም ቻው። ስለ እናት ፋንታ ማወቅ ከፈለክ እሷን ማናገር ይችላል። ተግባባል? ፒስ ሳቀሳስር አይደል እንዴ የሚገባሽ? እናት ምን ይላልሽ? ምን ሆነሽ ነው ነገር? አንድ ነገር ጨንቆኝ ልነግርሽ ነበረ እኮ። ምንድነው የተፈጠረው ነገር ንገሪኝ። እናት ግን እንዳትታዘቢ። ከዚህ በላይ ድብቅ መሆን ስላልፈለኩ። ኧረ ግራ እያጋባሽ ነው። የምትነግሪኝ ካለ ንገሪኝ። ካለበለዚያ ወደ ቤት ላይ የምሰራው ስራ ነው። እሺ በቃ እነግርሻለሁ። ይጨንቀኛል ማለት በቃ እኔ ሰለሞን ምን ታገኘ? እንደዚህ ደስተኛ ሆኜ አይተኸኝ ታውቃለህ? አታውቅም። ዛሬ በጣም ነው ደስ ያለኝ። መረረኝ ቀን ሄጄ ካፌ ስኳር ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት